እንዴት ነሽ? ደህና ነሽ? ይባስ ያቆላምጥሽ እኔ ሆንሽ ይባል እኔ ደግሞ መዲ እቤት የሚሉኝ አንዳ ትንሳሪ መዲ ትለኛለ ያቸኛቱ ደግሞ ደንደን እዛ ገበልና ሚስጥር እንትኖች አሉ ገዛላዎች አሉ። ሁሉም ያምራል። የባለፈው ያ ያምራል ቤቱ እኮ ያ ትንሽ ነው እንጂ ያምራል። አዎ ትልኪልኝና የኔ ስልክ እምቢ ስላለ ፀጉሬ እኮ በጣም ረጅም ነው። ወላሂ ጉልበቴ ነበር አገር ስገባ ተቆርጬው ነው እንጂ በጣም እንትን አጥራፍ አለው የሾለ ነው አያምርም። ከዛ ተቆረጥኩት። ፀጉሬ በጣም ረጅም ነበረ እየወጣ አስቸግሮኝ አሁን ስቆረጠው ነው መውጣቱን እንትን ያለው። ረጅም ነው ግን ውበት የለውም በጣም እየወጣ ስለሆነ ስስ ነው። ከሁሉም ቦታ ሳስተድሮ እንደዚህ ያለ በቃ ያፈልታል። የድሮውን ፎቶ ያ እንደውም የተቆረጥኩት ሳልቆረጥ በፊት ያለው እዛ ስልኬ ላይ ነው ያለው። ግን ደህና ነው አሁንም ቢሆን እንደ ድሮ ባይሆንም አዎ ገና ነው። ሄል የለውም እንድጠምሽ ነው ያመጣሁት። እኔ ደግሞ ገጋዋ ሱስ አለብኝ ካልጠጣሁኝ ሰላም የለኝም። እና ወላሂ ስወደው ታውቂያለሽ እዚህ ሀገር ስመጣ ራሱ ገና እኔ ኢትዮጵያ ሆኜ አውቀዋለሁኝ ይሄን ጋዋ። ለምን እኔ ቤተሰቦቼ ጅቡቲ እዚህ ምናምን ይመጣሉ ማለት ነው። በእንትን ይመጣሉ ከድሮም ጀምሮ እና ያውቁታል። ይሄን የሲሰራ ነው እንጂ እዛ አልጠጣም፣ ግን ደስ ይለኛል ሽታው። እዚህ ግን ስመጣ ፈቀድኩ። አሁን ንስከፌ ጥቁር ቡና ምናምን አልጠጣም። አሁን የኛ ነገር ቡና አልጠጣም። ይሄን ስወደው ይሄ ካልጠጣሁ ደስ አይለኝም፣ ራሴን ያመኛል ወላሂ። እኔ አሁን ሻይ ምናምን ቁርስ ድሮ ኢትዮጵያ እያለሁ ቁርስ ያለ ሻይ አይበላኝም ነበር። አሁን ግን ሻይ ምናምን አልነካም። በቃ ምን ነገር አላረግም።